እንጂ እንከፍላለን እንዴ? እኛ መቼ አንከፍልማለን እንዴ? ችግሩ በጣም እንደ መንግስት ተበድረው ብሩ ሲያልቅ እንደ ግለሰብ ክፈሉ መባሉ ትንሽ ቅር ቢለንም እንከፍላለን እንጂ እንከፍላለን። የዶላር ከለሩን እንኳን አይተን የማናውቅ ሰዎች በዶላር እንዳለባችሁ ሲባል በጣም ነው የሚያስቀው። አፍ ላይ ራሱ ስማ፣ እኔ ቀላል ሰው እንዳልመስልህ በዶላር እንዳለብኝ ሰው ነኝ ማለት ሲጣፍጥ ቃሉ። የእኛ የህዝብ ጥያቄ አንድ ነው፣ እንከፍላለን። ግን የተበደርነው ሀገር ሄደን ሸቅለን የምንከፍልበት መንገድ ይመቻች ነው የምንለው እንጂ ይከፈላል። ለምን አይከፍል? የሰው ዳይ ይከፈላል። ውጭ ሄዳችሁ በዛው ብትጠፉስ? ማነው የሚመለሰው? ማለት እንዴ ማለት ማነው እዛ ሄዶ የሚቀረው? እኔ በተፈጥሮዬ ውሸት አልወድ። እኔ ናቴን ነው ውሸት አልወድ። ሄድኩኝ አይደለ እዛ ሸቀል አልኩ፣ ዳይን ከፈልኩ፣ ቀጥ ብዬ የራሴ ውሸት ያዝዳናኝ ያስቀኛል። ቀጥ ብዬ ነው የምቀረው እዛ። አረዴ መመለስም አለብን እንዴ? ስለዚህ አንተ አትመለስም? ምን ሂድ ከዚህ። ስራ የለም እንዴ? ስራ የለም? ምን አባቱ። እንደውም አልከፍልም። ስትበደሩ አማክራችሁ አልከፍልም። እንደውም የትም አልሄድም። በቃ ማን እንደሚያስወጣኝ አለ። የትም አልሄድም። እዚሁ ቁጭ ብዬ ከነዳዬ እዚሁ አረቄ ይጠጣሉ። ምንም ማንም ማሰባሰብ አልከፍልም። እዚሁ ነው ቁጭ ነው።